አመሰግናለሁ። የተከበሩ አፈ ጉባኤ ዲያቆን ዳንኤል ክብረትን በሊስቱ ውስጥ በተላከልን ሰነድ ላይ አላገኘውም። አሁን እዚህ ሲነበብ ነው የሰማሁት። ግለሰቡ አንድ የሃይማኖት እኩልነትን የማያምኑ አንዱም ሃይማኖት ሌላው ላይ የሚቀሰቅሱ እንደዚሁም በዜጎች መካከል ክፍፍል እንዲፈጠር የሚሰሩ ግለሰብ ናቸው። እኛ በተደጋጋሚ በቪዲዮ በተደገፈ በርካታ ነገር ማለት ይቻላል እኚህን ግለሰብ እንደዚህ አይነት በጣም ወሳኝ የሆነ ቦታ ላይ የቦርድ አባል ሆኖ መታጨታቸው ራሱ የሚያሳስብ ሆኖ ምንስ እንዲሆን እየተፈለገ ነው የሚለውን ነገር በተደጋጋሚ ከህዝብ የሚቀርቡ ጥያቄዎችን ወደ ጎን እየተተወ በዚህ ደረጃ ይመስለኛል ምናልባት ምን ታመጣላችሁ ከሆነ እኛ እያልን ያለነው ልክ አይደለም። ይሄ ግለሰብ ፓብሊክስ አብዛኛውን ህዝብ በማዕከልነት በሚያገለግል ቦታ ላይ ማገልገል አይችሉም። በሚመጥናቸው ቦታ ላይ ማገልገል መብታቸው ነው። ዘለ ጥያቄልኝ ግን ይሄ ፕሬስ ድርጅት መላውን የኢትዮጵያ ህዝብ የሚያገለግል ከሆነ ዳንኤል ክብረት ለዚህ ቦታ አይገባም። አመሰግናለሁ።